ላይኖረኝ ይችላል በአለም ሳለ ፈተና ይኖርባቸዋል ብሏል በቃ ፈተና ከእግዚአብሔር ጋር መሆን ስትራግል የምታደርግበት ስትራግል ሊኖር ይችላል ግን እንዴት አድርገን ማለፍ እንዳለብህ ነው እንዴት አድርጌ ለራሴ ለችግሮቼ እንዴት መፍትሄ መስጠት እንዳለብኝ እኔ ብቻ ችግር ልሆን አልችልም ባለውበት አካባቢ ባለውበት ሀገር እኔ እንደዚህ ሆኜ መፈጠሬ ችግር ልፈጠር አልችልም ለችግሮቼ እንዴት አድርጌ ሶልቭ ማድረግ እንዳለብኝ ለከራሴ ጋር መማከር ጀመርኩ እግዚአብሔር የማይቆይ አምላክ ከተፋለልኝ ዮንዬ በራሴ መልበስ ጀመርኩ በራሴ ማጌጥ ጀመርኩ ቆንጆኝ መውጣት ጀመርኩ ባለኝ ነገር ማመስገን ጀመርኩ ታውቃላችሁ እንትን ነው ባላችሁ ነገር ስታመሰግኑ ይጨመርላችኋል እንጂ አይቀነስላችሁም ችግር ላይ ሆናችሁ ስታመሰግኑ ደግሞ ይበልጥ ትልቅ በረከትን ታገኛላችሁ እንጂ አትጎሉበት ለዛም ነው ኢዮብን ያ ሁሉ ነገር ከወሰደበት በኋላ የገዛ ሚስቱ ምን አለች አንድም ቀን ሰርበህ አትሞትም ነው ያለችው ከተወሰደበት ክብር ይልቅ የመጣ ክብር በለጠ ለኢዮብ ማለት ነው አያችሁ አንዳንድ ጊዜ እግዚአብሔር ነገሮችን ሁሉ ወስዶ ከሱ ጋር እንድናወራ ይፈልገናል ገባችሁ ሁሉን ነገር ማድረግ የሚችል አምላክ ነው ፓወር አለው በቃ ለኔ አቃተኝ እንጂ ለሱ አያቅተው እና አሁን አጠገቤ ያለ ራሱ ቆማጣ ሲል ኖርማል ማድረግ ጀመርኩ በፊት አለቅሳለሁ በቃ ቤት በሬን ዘግቼ እንደዚህ ሆኜ አይከብድም እንደ ህይወትን እላለሁ እንደዚህ ሆኜ ራሱ ሰደባለሁ ላለው አንዳንዴ ግን እግዚአብሔር ለካ እየቀረጸኝ ነው እየሰራኝ ነው ሸክላ ሰሪ በእጁ እንዳለ እንደወደደ አድርጎ እንደሚሰራ ሁሉ ለካ እግዚአብሔር ቆንጆ አድርጎ እየቀረጸኝ ነው አቋም ያለኝ በራሴ እንድተማመን ትግስት ያለኝ ልጅ እያደረገኝ እንደሆነ ገባኝ ማለት ነውና ዮንዬ አሁን በታይ ብዙ ሰዎች እኔ ሊሰሙኝ ይመጣል በፊት እኮ ስሙኝ ብዬ ቁጭ አድርጌያቸው ማይሰሙኝ ሰዎች አሉ አሁን ግን ልንሰማሽ እንወዳለን ጊዜው አያችሁ ጊዜና ሲዝን በጊዜው ነገሮችን ውብ አድርጎ የሚሰራ አምላክ ለካ ጊዜ አለው ቀን አለው በጣም በቃ ለምን እንደዚህ ሆንኩ ለምን ተፈጠርኩ ብዬ ያግሮ መረምኩበትን ቀን ቢሰጠኝ እድሉን ማለት ነው ዮንዬ አስተካክለዋለሁ ብዬ አስባለሁ በህይወቴ ዘመን ከዛ ምን ይመጣል ታውቃላችሁ ጠላሽኩሽ ትዳር ይላል ጊዜሽ መጣ ትዳር ሊል ይችላል ትዳር የሚሰጥ እግዚአብሔር ነው በጊዜ ነገሮችን ውብ የሚያደርግ አምላክ ደግሞ ትዳርን ይሰጣል ገባችሁ ትዳርም ጊዜ አለው ለሁሉም ጊዜ አለው በቃ ደካማ ጎኔን ይፈልጋል ጠላት እኔ ደግሞ ደካማ ጎኔን ለጠላት አላሳይም ከእግሩ ስር ነው መሆኑ ለምን ብዙ መፍትሄ አለ እግዚአብሔር ስር እና በቃ እግዚአብሔር ይመስገን ዮንዬ ደስተኛ ነኝ ሷፒ እንኳን እጄንም እግሬንም አድርገኝ አልኩት እኮ ለምንድነው ተቀማል የማይገባኝን ክብር አሳየ የማይገባኝን ክብር ለኔ የማይገባኝን ክብር እግዚአብሔር ሰጠኝ ገባችሁ አንዳንድ ጊዜ በቃ ጠላትም ሁኔታዎቻችሁን ጉለታችሁን እያሳየ እንትን ተስፋ እንድትቆርጡበት ያደርጋል ግን እግዚአብሔር ይወዳችኋል እውነት እኔን የወደደኝ አምላክ እናንተንም ይወዳል እኔንም ከትቢያ ያነሳኝ የመረጠኝ አምላክ እናንተንም ይመርጣችሁ ስለዚህ እንድች ብላችሁ ተስፋ አትቁረጡ እንድች ብላችሁ እጅም አትስጡ ታውቃላችሁ ዛሬ የሆነ እንትን ምሳሌ ልስጣችሁ በጣም ወደ 12 ሰዓት ሊነጋጋ ሲል ድቅድቅ ያለ ጨለማ ይመጣል በጣም በቃ ማይነጋ ይመስላል ድቅድቅ ይላል ከዛ ምን ይላል 12 ሰዓት ሲሆን በጣም በቃ ብርሃኑ እጥፍ ይመጣል ማለት ነው እንደዛም ነው ህይወታችን ማለት ነው ሊነጋጋ ሲል በጣም ድቅድቅ ይዘጋጋል ነገሮች አጠገባችሁ ተመካችሁ ሰዎች ላይደርስላችሁ ይችላል ግን እግዚአብሔር ይወዳችኋል ዮንዬ የሌላ ጥያቄም ካለ ጠይቀኝ የቻልኩትን ያህል ድንቅ እንትን የሰጠሽ ጥበብ ገባሽ ትልቁ ነገር እግዚአብሔር ለማንም እኔ ቢሰጥ የምመኘው እኔ ጥበብን ነው አንቺ ጥበብን የተሰጠሽ በቃ ማስተዋል ጥበብን ሰጥቶሻል በእኛ ሀገር ላይ በተለይ ቅድም በጣም ልቤን የነካው ነገር ጌታን እያመሰገንሽበት ባለበት ሰዓት የሚጽፉት ነገር እንደው ተሳድበሽ ቢሆን የሆነ ነገር አድርገሽ ቢሆን እሰየው ዩ ዲዘርቭ ትላል አምላክሽን እያመሰገንሽበት ባለሽበት እንደዛ አይነት ኮመንቶች ሲሉ ሳይ ነው እንደ ሰው ያማል ፎዋይ የሚሳደብ ሰው ወይ
ተንኮል የሚያስብ ሰው ምን ተብሎ ቢሆን እኔ እረዳል። ገባሽ? ላቀበልሽው ነገር የሚሰጥሽ ምላሽ ጌታን ማመስገኗ ማጽናኛ። እኔ በአንቺ ተጽናንቻለሁ። የአንቺን ሪፖስት ሳደርግ የነበረው አንቺ ውስጥ ያለው አምላክን አይቼ በጣም ተባርኬበታል። እውነት ነው የምልሽ፣ ለእኔ ብቻ ሳይሆን ብዙዎች የሚባረኩበት አንቺን በጣም እንደዚህ ውብ አድርጎ አንቺ ተባርከሽ ሌሎችን እንዲባረኩ ማድረግ የቻልሽ ነሽ። አስቢው፣ በዛ ሰዓት ነው እኔ ወይኔ እንዴት የተባረከች ልጅ ናት፣ እግዚአብሔር በሚያውቀው ምን አይነት ናት ብዬ ነው ዱዌት ያደረኩት። በጣም ተደስቼብሽ ማለት ነው። እና ለሌሎችም እህቶች በተለይ ኮንፊደንስ የማጣት ሰው የሰው ኢትዮጵያ ላይ ሰው ለአካል ጉዳተኛም ሆነ እንዲሁም ለሴት ለምናምን ጥሩ አመለካከት የለውም። በቃ በጣም ረፍ ነው፣ በጣም ከባድ ነው። ከባድ ነገር አለ። ያን ሁላ መከራ ማለፍና ተመርቀሽ በዲግሪ ስራ እየሰራሽ እንዲሁም ደግሞ ለእህት ለወንድሞችሽ መድረስ መቻል፣ ይሄ ተአምር። ይሄ እግዚአብሔር እንደሚችል እግዚአብሔር ሁሉም ማድረግ እንደሚችል በአንቺ ነው የምናየው። በቃ ይችላል። አስቡት፣ እግር፣ እጅ፣ ሁለመና ኖሯችሁ ሁሉ ነገር ኖሯችሁ የምታማሩ ብዙ ወንድምና እህቶች አሉ። ሁሉ ነገር እሷ አመስጋኝ ሆናለች። ድንቅ አድርገን የፈጠርከኝ እያለች እግዚአብሔርን እንደማይሳሳት ትክክል እንደሆነ እየመሰከረች ትክክል እግዚአብሔር በስራው ልክ ነው። እንኳን እኔን ሞራሌን ሁላ ነግተሽዋል። አሁን ፀጉር ያስተከልኩት እያናደደኝ ነው። የስራሽን ይስጥሽ እያብዬ በእውነት አሁን እንዲሰማ እግዚአብሔር ገብቶሻል። ብዙ ነገር ራሳችን እንትን ለማለት የማናረገው ነገር የለም። የተሰጠንን ውበት የምንረሳበት ነገሮች አሉና በዛ በመደነቅሽ እኔ ቃላት የለኝም። የፐርሰናል ላይፍሽስ እንዴት ነው የኔ ውድ? አሁን ወደ ትዳር መሄድ ፉን የማለት ነገሮች አሉ፣ የተዘገጃጁ ነገሮች አሉ፣ ስራዎች አሉ። ምንድን ነው ዳርዳር እያልሽ ነው? እሰማለሁ። በደንብ ምን ነገር አለ? ዘንድ አሁን ላይ የራሴን ድርጅት መንገዱን ጀምሬያለሁ። ላይሰንስ ወስደን ጨርሻለሁ። የራሴን እንትን ጀምሬያለሁ ድርጅት የሰው ምክንያት እንደዛ ሰራተኞችን መንገድ ላይ ነው። በይ ንገሪያቸው፣ በደንብ አድርገሽ ንገር ይልኝ እናት ቃል በደንብ አድርገሽ እንትኑን ስልኩን በደንብ ያስላት። ተባረኩልኝ። ንገሪያቸው በደንብ አድርገሽ ማን እንደሆነ ስሙ፣ ምን ያህል ጊዜ እንደሆነ ምን እንደሚደረግ በደንብ አድርገሽ ንገሪልኝ እናት። የድርጅቱ ስም ድምፅሽ ርቋል ውዴ። ስፒከሩን እየያዙት ይመስለኛል። ከስር ያለው ስፒከር ነው አያያዙት። አይ አልተያዘም። እንደዚህ ይዛልኝ ሲስተር ሲስተርዬ ከጎን ነው መያዝ አለባት። እንደዚህ ከስር እንዳት እንደዛ አድርጋለሁ። አሁን ይሰማል? አሁን ይሰማል። ወይ ቀረባል። ምሳሌ ፋውንዴሽን ይባላል። አይሰማም? አሁንም ምሳሌ ፋውንዴሽን ሰማሁ። ምሳሌ ፋውንዴሽን ይባላል። ከተመሰረተ 2 ዓመት ሆኗል። አሁን ዘንድሮ ይፋ እናደርጋለን እንላለን። ምንድነው የሚሰሩ ምንድነው ጎዳና ላይ ለሚተዳደሩ ሰዎች ትምህርትን ማስተማር፣ ከራሳቸው አላማ ግብ ጋር ማገናኘት እና አካል ጉዳተኛ ሆኖ የተፈጠሩት ቤተሰብ ወይም እንደ ኦቲዝም ያላቸው ቤተሰብን እናትን መርዳት። ታውቃለህ፣ ይገለላሉ እናቶች ብዙ ጊዜ ስራ ማይዙም ልጆቻቸው ነው እንትን የሚሉት። ሌላ ደግሞ ሴተኛ ዳሪዎች ላይ ካውንስሊንግ በመስጠት እና ወደ አላማቸው ወደ ራሳቸው ግብ ማድረስ፣ እንደዛ አይነት ስራ ነው የሚሰራው። እንግዲህ እንደዚህ ከቲክቶክ በምለምነው ብር ነው እንትን የምለው። ቋሚ የራሴ ነገር የለም። ቲክቶክ ላይ በዓል ሲኖር እንደዚህ እየለመን ምግብ አበላለሁ ጎዳናዎች ላይ ያሉትን። ይበልጥ ጎዳናዎች ላይ የመጣው ገጠመኝን አንድ ነገር ልንገራችሁ።
ምግብ ልናበላ እንትኖችን ጎዳናዎችን ይዘን ልንመጣ እንትን በመኪና እያፈላለግን ነበረና ከዛ ኑ ከኔ ጋር ዛሬ ምሳ ትበላላችሁ ምናምን ብያቸው ይዣቸው ልሄድ ስል አንቺም እኮ ራሱ የምትረጂ ነሽ እንኳን እኛን ልታበይ በጣም ደስ ያለኝ ነገር ማለት ነው። እና በጣም ያሳቀኝ ነገር በጣም በህይወቴ ዘመን እንደ መጽሐፍ ራሱ መጽሐፍ እጽፋለሁ እና እሱን ነገር ጽፌያለሁ እና የገረመኝ ነገር ማለት ነው። እና ከዛ ምን አሉ ሌላ ሰው እኛ አንሄድም አንቺን አምነንሽ አንሄድም አንቺን አምነንሽማ አንሄድም ምንሽ ነው የሚታመነው አንቺ ራስሽ እኮ የምትረጂ ነሽ ምናምን ብለውኝ ከዛ እነዛን ሰዎች እንዲበሉ ፈልጋለሁ እና አንድ ወዳጄን ይዛቸው ምናምን አልኩት። ከዛን ይዟቸው መጣ እነሱን አምነውት ይዘው መጡ አጋጣሚ። ከዛን እዛ የተሰበሰቡ እንግዳዎች ነበሩና ያበላቻችሁ ማናት ታውቃላችሁ አናቅም አሉ። እነሱ የጠበቁት ምንድነው ትልልቅ ሰዎች አሉ እንግዶች አሉና እነሱ ያበሏቸው ነው የመሰሏቸው ማለት ነው። እና እሷ ናት ምናምን ስል ልጅቷ እዛ የተናገሩት ሁሉ መተው ይቅርታ ጠየቁኝ ማለት ነው። እና ለምንድን ነው እኔም ተረዳው ብዙ ጊዜ እንደዚህ ሆኖ የተፈጠረ ሰው ረጂ በቃ ሁሌም ተረጂ ነው እንጂ ረጂ አይመስላቸው ሁሌ ተቀባይ ነው እንጂ ሰጪ አይመስላቸው እላለሁ። አንዳንድ ጊዜ እንትን ምንድን ነው የእንትኑን ፕሮጀክቱን ሳስገባ የምር ያንቺ ፕሮጀክት ነው ይሉኛል እስከ አለማመን ድረስ ማለት ነው። እና እንኳን እናንተ ለአዋሳው አስጨነቃችሁ ዓለም ራሱ ያቀኛል እላቸዋለሁ። የአሁኑን አትዩ ነገ ትልቅ ቦታ ደርሳለሁ ላለው እና ይቅርታ በጣም ስልኬ ያስቸግራል። እና ምሳሌ ፋውንዴሽን የመሰረትኩት መታሰቢያነቱን በህይወት ያጣሁትን አባቴን እንዲያስታውስልኝ ነው እንትን ያልኩት። እና አሁን ላይ በቃ ጥሩ ሁኔታ ላይ ደርሷል። ከኔ አጠገብ መቆም የምትፈልጉ እኔ መርዳት የምትፈልጉ ይህንን ድርጅቱን መርዳት የምትፈልጉ ኢንቦክስ ላይ ማውራት ትችላላችሁ። የሰራነውን ደግሞ ሙሉ ፋይል እንለቅላችኋለን። እናንተ ደግሞ እሱ አሳማኝ ከሆናችሁ አይ ከአንቺ ጎን እንቆማለን። ደብተር መግዛት እንደዚህ በደብተር ምክንያት ከትምህርት ገበታ ለሚቀሩ ልጆች ደግሞ ደብተር መስጠት እስክሪፕቶ መስጠት የቻልኩትን ያቅም አሻራዬን ላስፈር ብዬ ስላሰብኩ ማለት ነው። እና ይሄ ነው ትዳር ላልከው ትዳር የእግዚአብሔር ስጦታ ነው ጊዜ ያለው ብዬ አስባለሁ። እና አሁን እኔ ትንሽ መብሰል አለብኝ አይደል ይሁንዬ ትንሽ መብሰል አለብኝ ትዳር ቻሌንጅም አለበት እና አስገባለሁ። እግዚአብሔር ይጠብቅሽ። በየወሩ ለአንቺ $100 ይኸው በዚህ ቤተሰብ ስም አስገባለሁ ኤቭሪ ማንት። ምናልባት ሊጠቅምሽ ይችላል። $100 በኢትዮጵያ ምን ያህል እንደሆነ ያው ታውቂዋለሽ። ይጠቅማል ብዬ አስባለሁ እና እሱን እያስገባው ወገኖችሽ የምትረጂበት ለአንቺም አንቺ ለፈለግሽው ነገር እንድታደርጊው አሮንኬ እርጂበት። ለአንቺም አድርጊው ለምን አድርጊው አይመለከተኝም። በጣም የምወድሽ የማከብርሽ ጨምሮ የማከብርሽ ለብዙ አርያ የምትሆኚ ድንቅ እህት ነሽ። ድንቅ ጌታ መቼም አያሳፍርም። እውነቴን ነው። መቼም እግዚአብሔርን የያዘ ወድቆ አይወድቅም። እና የሚገርምሽ እንትና ፍቅር ሲዝም ለሚባለው አሳዝኖኝ በየወሩ $100 ልክለት ነበረ ከአንዴት እንትንና አንድ ቀን ኢየሱስን ሲሳደብ ሰማሁ። በአለሞኜ ነው እግዚአብሔር በሚያውቀው። ከዛ በኋላ አቆምኩኝ። ኢየሱስን እሱ ማለት እኮ ምናምን ብሎ በጣም የሚቀፍ ነገር ከተናገረ በኋላ እኔ በጌታ ቀልዳለ በሌላ ይቀልዳል። በገንዘብሽ ቀልጂ በጆክ አድርጊ ምናምን ዋንስ ካም ቱ ጋድ። ከዛ ሙሉ በሙሉ አቆምኩ። ለምን ጌታን እየረገመብኝ የምረዳው ሰው የለኝም። ተርፎኝ አይደለም ይሄን የማደርገው፣ ግን ደስ እያለኝ ካላችሁ ነው የሚለው ጌታ እንጂ ከተረፋችሁ ብሎ አያውቅም። እና ለአንቺ አብሶሉትሊ በየወሩ ማረገው $100 አለ። የምታግዙ ካላችሁ ሌሎችም ወንድሞቼ እህቶቼ
የእሷን ድርጅት አግዛለሁ የምትሉ $20 ሊሆን ይችላል፣ $50 ሊሆን ይችላል። አንዳንዱ 5,000 ሊያደርገው ይችላል። ሁኖስ የጌታ ስራ ነው እና ያንቺ ለአንቺ 100 ግድ ይላል። ብችል ሌላ ባረግ ደስ ይለኛል፣ ግን አንዳንድ በጎን የማግዛቸውም ሰዎች አሉ። እዚህ ላይ ማውራት አልፈልግም። ልብክ ይበቃል። ግን ግዴታ ስላለብኝ ነው። ግዴታ መልካምነትህ ይብዛልኝ። እግዚአብሔር ይወድሻል። ያብዬ እግዚአብሔር በጣም ነው የሚወድሽ። ይህን መኝ ያለሽው በእግዚአብሔር እንጂ በኢትዮጵያ ኑሮ፣ በኢትዮጵያ ማንነት፣ በኢትዮጵያ ውስጥ በሚሰጠሽ ኮመንት መኖር አትችይም ነበር። እውነቱን ነው የምናገር። ሶሻል ሚዲያ ቢሆን ዘግተሽው ተውጫለች። ገብቶሻል? ችግር የለም። ግን በፊት ለፊት በሚያዩ ሰዎች የእኛ ሰው እንዲህ አይቶ በጣም ለክፋት የተመቻቸን ሰው ነን። ለምን እንደሆነ አላውቅም። ለክፋት ምቹ ነን። ለመልካም ነገር ምቾት የለን። ለክፋት ምቹ ነን እና የሰው ልጅ የአንቺ አእምሮሽ ብራይት እንደሆነ ሊረዱ አይችሉም። አንዳንድ ሰው ማየት የተሳናቸው ሰዎችን አእምሯቸው የታወረ የሚመስላቸው ሰዎች አሉ። በጣም ትልልቅ ደረጃ የደረሱ በተለይ በጠበቃው በተለያዩ አይነት ነገሮች ላይ ትልቅ ደረጃ የደረሱ ማየት የተሳናቸው ወንድምና እህቶች አሉ። ግን ሃይማኖታቸው ይቅርታ አእምሯቸው የታወረ ይመስላቸው፣ መስማት የተሳናቸው ጭንቅላት የሌላቸው የሚመስላቸው ብዙ ሰዎች አሉ። እና በዚህ ነገር በምን መሰለሽ የማስታውስሽ አንቺ አንድ የሰፈሬ ልጅ ነበረች፣ ስሟን አልናገርም እና ብዙ ሰው ያገላታል። እኔ ግን በጣም ወዳጇ ነበር። የምትሰጠኝ ሰላምታ እንባሽን ነው የሚያመጣው። ጥምጥም ነበር የምትልብኝ። ክራንች ይዛ ነበር የምትሄደው እና ሰው ያገላት ነበረ እና እኔ ግን በጣም ነበር የምወዳት። የምታወራው ስርዓቷ ምኗ she was an amazing person እና ምናልባት ይህን ቪዲዮም ልታየው ትችላለች። እና የሰፈሬ ልጅ እግዚአብሔር ባለሽበት ይጠብቅሽ። አሁን ኢንፎርሜሽን የለኝም፣ ፈላልጌ የት እንደደረሰች ማወቅ ፈልጋለሁ። it has been like over 20 years እና እኔ እወዳለሁ፣ ሰው በጣም እወዳለሁ። በተለይ የሚገፉትን አውቃለሁ። ምንም ሳትበድይ ነው የምትገፍ። ምንም ሳትበድይ በድለሽ ብትገፊ ችግር የለም። ሳትበድይ ልክ አንቺ ፈልገሽው እንደዚህ መሆንን ያደረግሽው አድርገው የሚያደርግ ሰው አለና እጅግ አድርጌ ኮንፊደንስ ነው። እነሱ ብረት ነው። ይሄ አካላችን የኛ አይደለም። ነገ ምን እንደሚያጋጥመን እና በቃ ኮንፊደንስ ነው። እንትን ድምፂ ስለማይሰማ እኔ ላውራ። ድምፂ በጣም እንትን ልበልሽ። ምንድን ነው የሆነ ቪዲዮ ስሪ ስለ አንቺ ድርጅት የሆነ ቪዲዮ ስሪ እና እኛ ሪፖስት እናደርገዋለን። ለእኔም ስልኬን ሰጥሻለሁ፣ በውስጥ ላኪልኝ፣ እኔ ፖስተዋል። አካውንቱንም ምኑንም እዛ ላይ አስቀምጪልኝ። በጣም የሚያግዙሽ ወንድምና እህቶች እንዳሉ እርግጠኛ ሆኜ ይናገራል። አካውንቱ ይነገራል። ወዳጆቼ አካውንቱን ቪዲዮ ሰርታ በስነስርዓት ትፖስታለች። እህት ወንድሞችን የምትረዳ ናት። አስባችኋል? ለሚገፏት፣ ለሚሰድቧት፣ ለሚያንጓጧት የምትረዳ ታገኘ እና እኔ በጣም አድናቂሽ ነኝ። ምን ካምፓኒ ውስጥ ተቀጥረሽ ነው የምትሰሪው ወይስ ይሄን ስራ ነው ፉል ታይም የምትሰሪው? እኔ ኤንጂኦ ላይ ነው የምሰራው ነበረ እና አሁን ሆልድ አድርጎታል። ግን በራሴ ዝም ብዬ ሁማኔር መስራት ይገኛል። ሁማኔር ከሰው እየተቀበልኩ ከዛ ከፍል ባገኘው ይሰራሉ። እንደዛ ነው እየሰራ ያለሁት። ሰምታችኋል። ሂውማን ሄር ትሸጣለች። ኢትዮጵያ ያላቸው ወንድምና እህቶች ኳሊቲ ከሆነ ኳሊቲ ነው። ኦኬ ሰምታችኋል። ኳሊቲ ከሆነ አደራችሁን ያብዬ ጋር እየገዛችሁ ከእሷ እየተጠቀማችሁ እንድታግዙልኝ። ቢዝነስም ላይ ያለች ናት። ተፍ የምትል ናት። እኔ በጣም ጀግናዬ ነሽ፣ ስለማቅሽም ጀግናዬ ነሽ፣ አመስጋኝ ነሽ። እግዚአብሔር ይችላል። ጀግና ሴት ነሽ። ወንድምና እህቶቼ በጤና ያላችሁ ሁሉ ነገር ያላችሁ በባዶ ሜዳ የምታማሩ
ራሳችሁን እዩ። እግዚአብሔርን የያዘ አይወድቅም። በእሷ ማየት ትችላላችሁ። አይወድቅም። እጅሽ ጋር ብቻ ነው አይደል ችግር ያለው ወይስ እግርሽም ጭምር? እግርሽ አስተማማኝ ነው። አስተማማኝ ናት። አይታችኋል። አቋሟ አየሽ፣ ባል ፍለጋ ይመስላል አቋሟ። ይሁ ነገር ስፈልግ ባል ፍለጋ ነው ያቋም። ብዙ ጊዜ ሞት ንግግር አለ። 5 ጣት የጻፉ እጆች 2 ጣት መጻፍ አያቅታቸውም ይላል። የራሴ በጣም የእኔ ወንድምና እህቶች አበረታቱልኝ፣ አበረታቱልኝ ይቺን ውድ